ለአቡ አሚራና ለቲክቶክ የእስልምና እምነት ተከታዮች አድርሱልኝ። ዛሬ ራሳቸው ጋብዘውኝ ጥያቄ ጠይቀውኝ ጥያቄውን ስለመለስኩላቸው ተናደው ባለህበት ባገኘንብህ አንገትን ቆርጠን ነው የምንጥለው አሉኝ። ደግሞ ሙስሊሞች በዚህ ምን አገባችሁ? ትናንትና ተዋህዶዎችን ካልገደልን እያላችሁ አንገታችሁን ካልቆረጥን እያላችሁ አረብ ሀገር ስትፈላልጓችሁ አልነበር? አንድ ጥያቄ አለኝ ይምራን፣ ልጅቷ ሙስሊም ናት ወይስ ክርስቲያን ናት? አልገባኝም። ጀስት ይሄን ስማና አንተ ራስህ ፍረድ። ኦኬ ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምናቶች እንዴት ናችሁ? እንደምን አላችሁ? ቪዲዮውን በደንብ ሼር፣ ኮፒ ሊንክ ማድረጉን ሪፖስት ማድረጉን እንዳትረሱ። በደንብ እርገጡት ኮፒ ሊንኩን። ከዛ በመቀጠል ወገኖቼም ሰላም ብያለሁ። ይሄንን ቪዲዮ ለሙስሊሙም ለክርስቲያኑም ባላንስ በሆነ መንገድ እንደዚሁ በተለይ ለሙስሊም እንደምናቶች እስኪ አንድ መልእክት ላስተላልፈላችሁ። ይሄን ወገናችንን ታውቁታላችሁ። እነዚህን ቪዲዮዎች ያመጣሁት ምሳሌ ማንነቱን ላስረዳችሁ ብቻ ነው። ከዛ ውጪ ባለው ለወንድምናቶች የማስጠንቀቂያ መልእክት ብቻ ለእናንተ ምናልባትም ኸይር ይሆናል ብዬ ያሰብኩትን ነገር ብቻ መልእክት ላስተላልፍላችሁ ነው። ይህ ወገናችን እዮዳ የሚባል ሰውዬ ወደ ቲክቶክ መጥቶ ሲፈምስ በማን እንደፈመሰ ታውቃላችሁ? እኛ ሙስሊሞችን ስም በማጥፋት ሙስሊሞችን ስም በማጉደፍ ሙስሊሞች አራጅ ናቸው፣ ሙስሊሞች የኦርቶዶክስን አንገት ለመቀላት ነው ወደ ኢትዮጵያ የመጡት፣ እንደዚሁም ደግሞ ሳውዲ አረቢያ ላይም ገዳይ ናቸው፣ እንደዚሁ ደግሞ ኢትዮጵያ ውስጥ እፎይ የሚባል ግለሰብ የተሳደበ ጊዜ ለእፎይ ድንበር ቆሞ ኦርቶዶክስ ነቢዩ መሐመድን ሰደበ ብላችሁ ልገሉን ነው እንዴ? እንደዚህ ልታረጉን ነው እንዴ? ሲል ለእፎይ ጎን ቆሞ ሲከራከር የነበረ ግለሰብ ነው። ትላንት ግን እኛ ሙስሊሞች አንዳንዴ ሳስብ ምን እንደማወራው ላላቅም። ከመጠን በላይ ጅል ነን ወይስ ከመጠን በላይ ቅላቅሎች ነን? አዋቂ ነን ስንባል አላዋቂ ነን፣ ትልቅ ነው ስንባል ትንሽ ነን። አላውቅም። ብዙ ማልጠብቃቸው ወንድሞች እሱ ቤት ገብተን ከልክ በላይ ለሱ ልነጠፍልህ፣ እኔ ትራስ እኔ ጨርቅ ልሆንልህ ስንል ነበር። እኔ ወላሂ በጣም ነው ያዘንኩት። እኔ ብዙ ወንድሞች እዚህ ማከብራቸው አሉ፣ በጣም የምወዳቸው ብዙ ወንድሞች አሉ። ለንጽጽሩ ዓለም ላይ በደንብ ይሰራሉ፣ እንደውም እኛን ይመክሩናል ብዬ ማስብ ወንድሞች አላችሁ። ግን ትላንት ሁላችሁም እዛ ቦታ ላይ ገብታችሁ አንዳችሁ ከአንዳችሁ ያልተሻላችሁበት ትላንት ነቢዩ ሙሐመድን የሰደበ ይገደል ይላሉ፣ እነዚህ ኢትዮጵያ በመኖራችን ነው የተረፍነው የሚል ይሄ ባለጌ ሰው አልፎ ተርፎ እናንተን ጅል አድርጎ ያቺ ጆኒ የምትባል ልጅ ኢምራን ሙስሊም ናት አይደል እንዴ? እስኪ ቆይ አሳይኝ፣ እንደዚህ አይነት መጥፎ ሰው ናት ሲል ነበር። ጭንቅላቱን እንዲህ ሲያደርግ እኛ ከልክ በላይ ጅል ሆነን እንደዚህ ናት ብለን ቪዲዮ ለሱ ከፍት። እሱ ራሱ ማን ነው? እዮዳብ ማን ነው? ለምንድን ነው ማወቅ ሚሳነን? ኦርቶዶክሶች እኮ እዮዳብ ቤት መጥቶ አላሽቃበጡ። ልኩን ስለሚያውቁት ተሸነፉም አሸነፉም ውይይት ተቀበሉም ፈሩም እቤታቸውን ከፍቶ እቤታቸው እያወሩ ነው። እኛ ግን እቤታችን ጥለን ጨርቃችን ማቃችን ጥለን እዮዳብ ጋር ትላንት ነቢዩ መሐመድን ሲሳደብ የነበረው ሙስሊም አራጅ ነው ሲል የነበረው ያን ሁሉ ሲያደርግ የነበረው ሰውዬ የእኛን ሙስሊም ሙሉ ጅል አድርጎን እሱ ቦታ ላይ እዛ ሰብስቦን ስንት ሺህ ህዝብ አስቀምጦ ጭራሽ ለውይይት መድረክ ያመቻችለናል። በዚህ ልክ ለምንድን ነው ቅል የሆን ነው? በዚህ ልክ ለምንድን ነው ጅላጅል ምን ነው? አዋካችሁ ትላልቅ ሚዲያ እኮ አለን፣ ለሙስሊሙ ማህበረሰብ አላችሁ፣ ወንድሞች አላችሁ። በቃ ልጆች እናንተ ጋር ይመጣሉ አይደል? ሁሉም ሙስሊም እኮ እናንተ ጋር መግባት ይፈልጋል። ትላንት እናንተ ስትሄዱ ሁሉም እዮዳብ ጋር ሄዷል። ለምን እንደሆነ ታውቃላችሁ? ይሄ እዮዳ የሚባል ሰውዬ ከአፉ የሚወጣው በጣም ባለጌ ሰው ነው። በነገራችን ላይ ከእፎይ ይቢሳል ነው የምላችሁ። እፎይ ለኔ ቤስት ነው ከሱ አንፃር። ትላንት እሱ ቤት ሄዳችሁ ታብታብ ስታረጉ የነበራችሁ ሼር፣ ኮፒ ሊንክ፣ ሪፖስት አረ ቢስሚላህ ብቻ ምን ለመናገር እንደፈለኩ ለግራ ገብቶኛል። ወላሂ ነው የምላችሁ። የማንም ቤት ትላንት ሄዳችሁ እንዳሞቃችሁ ለማን ሼር ስታረጉ፣ ለማን ሪፖስት ስታረጉ፣ ለማን ኮፒ ሊንክ ስታረጉ፣ ለማን ታብ ስታረጉ እንደነበራችሁ አላውቅም። ትላንት ነቢዩ ሙሐመድን ለሚሳደበው ሲፈልግ ሲጨርበት ሙስሊሞችን ለምረግጠው ነገ መልሶ ደግሞ እኛ ሙስሊሞችን ነቢዩ ሙሐመድን የሚረግጠውን ሰውዬ ትላንት አረ ቢስሚላ ብቻ አላውቅም። ለማንኛውም ወንድምናቶች እንደዚህ አይነት ቤት ከመግባት ውይይቱ ቢቀር ይሻላል። ውይይቱን እንዳትወያዩት፣ ውይይቱ ይቀር። ከፈለገ ይወያዩ እፎይ፣ ከፈለገ አይወያይ፣ ችግር የለብንም። ግን እንደዚህ አይነት ቤት ገብታችሁ እባካችሁ። ከዚህ በፊት እኮ ዩኒ ማኛ አካውንት ይዘጋ ብለን ስልን የነበረው ለምንድን ነው? እንደዚህ አይነት ስራ ሲሰራ የነበረው ለምንድን ነው? አሁን ምንድነው እየሰራን ያለ ነው? ውይይቱ ከፈለገ አይደለም መሰራቱ ሰባት ሰማይ ይሰቀል፣ ይቅርብን፣ ችግር የለብንም እኮ። አንድ ሰው ውይይት ከፈለገ እፎይ ከኢምራን ጋር ቀጥታ ያውራ፣ መጥቶ እዮዳብ ቤት ሄደን እዮዳብን ማሞገስ አይጠበቅብንም። ለእዮዳብ የከሌ ጥሩ ነው የከሌ መጥፎ ነው ብለን ለሱ ማሽቃበጥ እኮ አይጠበቅብንም። ከልክ በላይ እኔ ጨርቅ ልሆንልህ፣ እኔ መንጣፍ ልሆንልህ፣ ኧረ ተው። እኔ ወላሂ አንዳንዴ በእስልምናችን ምን ይባላል መሰላችሁ? ጥሩ ነገሩ መጥፎ ነገሩ የሚያመዝም ከሆነ ያ ነገር ቢቀር የተሻለ ነው ይባላል። ስለዚህ ውይይቱ ቢቀርብን ነው የሚሻለው። ነገ እኛን ተመልሶ የሚረግጥን ሰው ሲፈምስ እኮ በእኛ ላይ ነው የፈመሰው። እኔ ያያችኋቸውን ቪዲዮ ምሳሌ ነው ያስቀመጥኩት። በጣም የሀገር ቪዲዮ ሊሰጣችሁ ይችላለሁ። እና ይህ ሰው
ዛሬ ከሙስሊሞች እንደዚህ ሙስሊሞችን ጠርቶ እንደዚህ ብሎ የሚያሽቃብጠው ሰው ከኋላ ሄዶ ደግሞ ለእፎይ ሙስሊሞች አራጅ ናቸው ብሎ የሚያሽቃብጥ ሰው እኮ። አረ እንማር ባይ ነኝ። ለማንኛውም እናስተውል። አንዳንዴ ትልቅ እንሁን፣ የበሰለ ሰው እንሁን። የሆነ ተመልሰን ህፃናትን ባንሆን እኔ በጣም ደስ ይለኛል። ለማንኛውም አላህ ይጠብቃችሁ። ብቻ ውስጤ በጣም ነው እርር ያለው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።